President Trump's administration has ordered its embassies abroad to pause new applications. ዶናልድ ትራምፕ በየጊዜው ኢንተርናሽናል ስቱደንቶችን አፌክት የሚያደርግ ህግ ይወጣል። አሁንም ሪሰንትሊ አናውንስ የተደረገ ህግ ኢንተርናሽናል ስቱደንቶች ቪዛ ኢንተርቪው እንዳይገቡ ተከልክለዋል። ይህም ላልተወሰነ ጊዜ የወጣ ህግ ነው። ኢንተርናሽናል ስቱደንቶች እና በዓለም ዙሪያ አፕላይ የሚያደርጉ ተማሪዎችን ስክሪኒንግ ለመስራት ፈልጓል የዩኤስ ገቨርንመንት ቢፎር ቪዛ ኢንተርቪው ከመግባታቸው በፊት ማለት ነው። ኦልሬዲ ቀጠሮ ያላቸው ተማሪዎች ቪዛ ኢንተርቪው መግባት ይችላል። ከዚህ በኋላ ግን ቀጠሮ ለማስያዝ እየሞከራቸው ያላችሁ ተማሪዎች ላልተወሰነ ጊዜ ተከልክሏል ኤምባሲ ለመግባት በስቱደንት ቪዛ። ይሄንን እቅዳችሁ ውስጥ ማስገባት መቻል አለባችሁ። ይሄ ትልቅ የሆነ የህግ ለውጥ ነው። ብዙ ተማሪዎችን ኢምፓክት የሚያደርግ አይነት የህግ ለውጥ ነው። በዚህ ሰዓት ላይ ምን ማድረግ ትችላላችሁ? እየጠበቃችሁ ያላችሁ ማድረግ የምትችሉትን ነገሮች ሰጀስት ላድርጋችሁ። አንደኛ ከዩኒቨርሲቲያችሁ ጋር ኮሚኒኬት ማድረግ መቻል አለባችሁ። ኦልሬዲ አክሴፕትድ ሆናችሁ ቪዛ ኢንተርቪው ብቻ ከነበረ የቀራችሁ እና ብዙ ተማሪ ደግሞ እዛ ስቴጅ ላይ ነው ያለው። አክሴፕት ተደርጎ ቪዛ ኢንተርቪው ለመግባት ቀጠሮ ለማስያዝ አይቶኒ እየጠበቀ ያለ ብዙ ተማሪ አለ። እዛ ስቴጅ ላይ ከሆነ የነበራችሁት ከዩኒቨርሲቲያችሁ ጋር ኮሚኒኬት አድርጉ። ምን አዲስ ነገር አለ? ምን ማድረግ እችላለሁ? እዚህ ስቴጅ ላይ ሆኜ ምን ለውጥ መጠበቅ እችላለሁ? የሚለውን ነገሮች የእነሱንም ኦፕሽኖች ኮሚኒኬት አድርጓቸው። የተለያዩ ኦፕሽኖች ሊያቀርቡላችሁ ይችላሉ። አንደኛ ማድረግ የምችሉት ነገር ወደ እሱ ነው። ሁለተኛ ነገር ሬጉላርሊ ኒውስን ተከታተሉ። ይሄ ነገር አፕዴት ተደርጎ ህጉ የሚነሳ ከሆነ እና ተማሪዎች ቪዛ ኢንተርቪው ቀጥሮ ማስያዝ የሚችሉ ከሆነ ብዙ ተማሪዎች ነው በአንድ ቀጥሮ ለማስያዝ የሚሞክሩት። ስለዚህ በዛ ሰዓት ቶሎ አክት ማድረግ ይኖርባቸዋል ማለት ነው ለቪዛ ኢንተርቪው ለመግባት። ሬጉላርሊ ይሄንን ዜና መከታተል ይኖርባቸዋል። ሶስተኛ ማድረግ የሚችሉት ነገር ሶሻል ሚዲያ አካውንታችሁን ማስተካከል። ይሄ እገዳ የተደረገበት አንደኛና ዋነኛው ምክንያት የተለያዩ አፕሊካንቶችን ሶሻል ሚዲያ አካውንት ቬት እና ስክሪን ለማድረግ በሚለው የዩኤስ ገቨርንመንት በሚቀጥሉት የተወሰኑ ቀናትና ሳምንታት ውስጥ የተለያዩ ሶሻል ሚዲያ አካውንቶችን ቬት ማድረግ ይፈልጋሉ ኢንተርናሽናል ስቱደንቶች ላይ ማለት ነው። ሶሻል ሚዲያችሁ ፖለቲካሊ ሞቲቬትድ የሆነ ሪስኪ ኮንቴንት ካላችሁ እዛ ላይ ያንን ነገር ማስተካከልና ማስወገድ ይኖርባቸዋል። እነዚህ ነገሮች በማድረግ መዘጋጀት ትችላላችሁ። የትራምፕ አድሚኒስትሬሽን ከዚህም በኋላ ብዙ የተለያዩ ህጎችን ሊያወጡ ይችላሉ። ሌሎችም ኦፕሽኖች ካሏችሁ ሌሎች ሀገሮችን አፕላይ አድርጋችሁ ከነበረ እነዛንም ኦፕሽኖች በዚህ ሰዓት ኮንሲደር ማድረግ በጣም ጠቃሚ ነገር ነው። በደንብ ተከታተሉት። ይህን ዜና ከትምህርት ቤታችሁ ጋር ኮሚኒኬት አድርጉ። ሶሻል ሚዲያችሁን አስተውሉ። ሪስኪ ኮንቴንት አስወግዱ። እነዚህ ነገሮች በማድረግ መዘጋጀት ትችላላችሁ።